ماما سكين ما تبغى أنا مسكين ماما أضرب سكين بسم الله الرحمن الرحيم سكين سكين لا إله إلا الله لا إله إلا الله لا إله إلا الله روان من بقول ولا لإيزي كشتم بوينا دوكو أنا فابو أنا بوينكا إيش أدس ويجي أقول يا تنا قال أنا ما بقولي نتول برج الرئيسي بوينا دوكو بوينكا بوين يلا انت الى كازي أديسين ديبتيغان أديسين كلوتين دي إيه أنا أديسين شو أديسين ماشي أديس إيه بقى غرام غرام أبشر بقى شتوك وانت إتأيرا وانقول نجرو سينجي فندرت مالي دوبت من دندامو قدتي وانت في الدون تنجرو إيجا بوليتي كينيا هو النفع اسم بويني نجرو مبينيسي أبيبانيس أزونيس دمتون نجرو ربي قديم دمتون نجرا إيش إيش نانوفا موغاشي قماشي أباين نانوفا أنيس نانوفا يوتنا كامينون دي مجان بسم الله الرحمن الرحيم The number you have dialed cannot be reached at this time. Please try ولا لقينا الشيء نندفع نسرب فانا إنه منقلة እሺ በቃ አመሰግናለሁ። አቢባዬ ንጉሴ ነኝ። አንዴ እሺ ንጉሴ ቆይ አንዴ ምናልባት ማዘር እንደዚህ ጉረት በአዚዛ በኩል ላኪልኝ። እኔ ብዙ ቁጥሮች ስለሆነ ትናንትና የተላኩልኝ አንቺ ሞክርኝ ሆነ አይዶን ነው የምጠይቅሽ ነገር አለ አለኝ። አዚዛ ትላክልኝ አለኝ አቡ አለኝ። በቃው ቁጥር ስለማልመልስ ነው። እሺ አሁን ሀይል እንኳን አይደልልሻለሁ እኔ ልላክልሽ ቁጥሯን ፈለግሽ ልላክልሽ እኔ እሺ ምልክታት ነገር አለ እሱ አይደለም የሚለው። እሺ ንጉሴ ይቅርታ ተናገር። አቢባዬ ወይ ምናልባት ማዘር እንዲህ ቪዲዮ ፊት ለፊት ኦንላይን ላይ የመጡ እንደዚህ በቃ ከሚሆኑ የምትጠይቁትን ጥያቄ ከዚህ በኋላ የአባነሽ ወንድሞች አሉ፣ ባለቤቷ አለ። የምትጠይቁኝን ጥያቄንን ጠይቁ። ከዚህ በኋላ ባታንገላቷቸው ግን ደስ ይለኛል። እናንተ ግን ለነሱ ብላችሁ ነው ይሄንን ሁሉ ባየች ቁጥር ዛሬ ከገጠር የአንድ ሰዓት መንገድ ነው በባጃጅ የመጡ፣ በቀደምም እንደዛ የመጡ። ምናልባት የምትጠይቁ ነገር ዛሬ ጠይቁ። ከዚህ በኋላ ግን እንደዚህ መንገላታቷን ደግሞ ከብዶኛል። ልጅም ማታ ባለቤቷ እኔ እኮ ትናንትና ያልኩት እናትየውን አይደለም ባለቤቷ ይምጣና ባለቤቷ ውጭ ጉዳይ ሄዶ እንዲከስ የቅልቦችን እጠራለታለሁ ነው ያልኩት። ለምን እናትየውን ይዛቸው መጣ? ባለቤቷን ይዛት መጣም ነበር። የባለቤቷ ወጣት ነው አይደል? ባለቤቷ ኦቦሌሶ አባኬና ዲፈማ ወድኔን ስለሲ ሀቃ ኢልሞሳኒ በርባዳ ባረጋቲቴ እንኩን ይመርባቺሱ አማም ሞዱ ፈኒሩ ጃርሲ ሲዮኪ አባመና ሲሀዳ ዋኒ ሳከነ ሙቱጅራ ዴሜ አከን ክሲ ከሰሱ ሀላሚ ጀሳ ጀት ያቢባል። እሺ በቃ እሺ ቶሌ
Dolfa da galatoma. Galatoma jiraku. Formation injiru mo gutummaa sin qaqqabeera. Wanta addaan jiru guutummaa isaa dhageessaniirtu. Ani abbaa manaa isheeti. ሁላችሁም ቅልቦች ጋር ሼር አድርጉ እና እናትየው ባለቤትየው ይበቃል። ታዲሞ አው በልክ ከጨርሰሻል እናቴ መሄድ ትችያለሽ። ስልክሽን ብቻ አስቀምጪልኝ በውስጥ የሆነ ቮይስ እና እሱ እንጂ ድምጽ ነው አይደለም ትነግሪኛለሽ። አመሰግናለሁ አቡዬ፣ እግዚአብሔር ይጠብቅሽ። እሺ እኔም ኑሪልን ኑሪልን። ሀይ በእኛውን ከላይ እንዲወጣ እስቲ ሀይ በኝ። እሺ ታውርተናል አላወራንም ሊው አንቺ ቮይስ አድርገሽልኝ ነበረ። አባልክ አዎ አቡኮ ቮይስ አዎ ወይ ማን ሰጥቶሽ ነው? ትናንትና ማን በጽጌ ደውለሽ ነበር? በህቴ በአባይነሽ አክስት ደውለሽ። ኦኬ እኔ አልሰጠሁም ቁጥር። እኔ አዚዛ አይደለችም እህቴ ናት። ስለምትፈልጋት ገባኝ። እሺ አቡዬ እናመሰግናለን። እሺ መልሽልኝ እዛ ዋትሳፕ ላይ አንቺ ነሽ አዎ ወይም አይ ብቻ በይ። ቡዬ እኔ የሆነ ጥያቄ ቅንጭላቴ ላይ አለ መጠየቅ እችላለሁ? ወንድሟ አዎ ትችያለሽ። የእህታችን የሟቿ የእህታችን ባልተቤት ከእሷ ጋር ያወራ ነበረ። ምንም ነገር ያለችው የለም። የት አለ ባሏ? ለምን አልቀረበም? አማርኛ ይችላሉ ወላ ነገሩ? ባሏ እኮ አለ እኮ ባለቤቷ አለ እኮ ይኸው እዚህ አጠገቧ ኦሮምኛ ነው የሚችለው እንጂ። ኦኬ እሱ ባልተቤቷ ነው። አማርኛ አይችልም። ተርጉምለት። አንደኛ ታዋራህ ነበር ወይ? የመጨረሻ ያናገርካት ጊዜ መቼ ነው? ለምን አንድ ማወቅ የፈለኩት ነገር ስላለ ነው። ከሱ መረዳት የፈለኩት ነገር ስላለ ነው። amma kunoo በቃ በልበለነት ጩፈኒት ጅሩ ወደ መጨረሻ አካባቢ ይሄ ክስተት ወደሚፈጸምበት አቅራቢያ ዘብላኛለች። አከስና አንጀቴ በቃ በልበለነት ጩፈኒሩ ዋን ማቲ ነርጉ እንደንደኡ ናንጀቴ ዳምሳ ከነ ማበሬ ሰሽ በርዝ የተቆራረጠ ነው እነሱ ተሰማኝ። ኔትወርካቸው አይደለም። ባለ ሜቢ ቪዲዮ ቢያጠፉ ይስተካከል ይሆን? ስትሮንግ ኔትወርክ አይሰማም። አሁን ይሰማል። አሁን መጣችሁ። እስኪ ቪዲዮውን አጥፋውና ኔትወርኩ ምናልባት ካገዛችሁ ማለት ነው። እሺ አቡ አሁን ይሰማል? ያው እነሱ ናቸው እኮ ራሳቸው አላ አሁን ይሰማል። አሁን ይሰማል። አውሪው ባል እና በቃ ከነ ታቱ ነው እንዱነት ቀብዱ ቱራን እየተሰማችሁ አይደለም? እኔ በበኩል ተሰማኝ አይደለም። እንግዲህ
እናንተ መጀን ካለ እስኪ አይሰማም አይሰማም። እማማ በኋላ ኔትወርኩን ቢያለሳ ምንድን ነው ኔታቸው ቦታ ከቻላል አሁን አይሰማም አቡ ያንቺ ይሰማል። ልጁ ባሏ የሚያወራው ግን አልሰማ ነው። ኔትወርክ የሌለበት ቦታ ሆነው እኮ ነው። ትናንትና ጥሩ ነበረ። ኔትወርክ እያሏችሁ ነው። ኮሜንት አንብቡ። አሁን እኛ መዲና ላይ ፎከስ እናድርግ። በቃ እነሱ ባልየው ብቻ ከመሞት በፊት በ3 ቀን ማጥፋት ትችላላችሁ ወይ ወታችሁ ግቡ። ኔትወርካችሁ ጥሩ ካልሆነ ሙባረክ መዲና ጋር ደውል፣ ድጋሚ ደውል። ፎቶ ልለጥፍ ነው እኔ። እናትዮ ሸኙ በቃ ይሄዱ አይደለ? ባልየው ይምጣ። እናትየው ለምን መጡ? ባልየው ይምጣ። ነገሳ አጀነዮ ጅራቴ ሀቲ ገረብ እያተቀለ ነው ደመኑ ጃርሲ ሲብ ቆፍቲ አፍ ንጉሴፍ ጃርሲ አፉ ሀቲ ፊ ወሪካነ ገለን ይኸውና ቁጥሯ እንደዚህ ነው የሚለው። ዘግታለች አቢባ። ኦኬ፣ ስለዚህ ፎቶዋን ስናደርግ ትመጣለች። በቲክቶክ እያየች ነው የሚሆኑ ስልኳን። ትናንትና ተቀጣጥረን አካውንት ክመለሰች አባላት እንዴት ስልኳን ተዘጋጅ። ዛሬ ተቀጣጥረን ተለያይተን እንዴ ተቀጣጥረን ተለያይተን ዛሬ ኢሞ ላይ ብሎክ ማድረግ ቀጥታ ስልክ መዝጋት ምን ማለት ነው? እችናት መዲናዋ አስተርጓሚ ማለት ነው። በዚህ አጋጣሚ ሳውዲ ላይ ቢሮ የሚሰራ ሰው ፎቶ ስንለጥፍ አንቺ ሳውዲ ስለምትኖሪ ችግር የሚያመጣ ከሆነ አንቺ ላይ እንቺ ሂጂ በቃ። ምንድን ነው ስሙ? ፓስወርዱን ልቀይረዋለ። በቃ አትመጣም አይደለ? ቀይሮ ፓስወርዱ። ታዲያ ስልኳን ከዘጋች ምን ማለት ነው? ትናንት ቀጥረናት ሳለ ነገር የሌለው ሰው እዚህ ቤት ስንት ነገር ሲጠራ ስንት የሞተ እንትን ሲባል ስንት ሌባ ነው ተብሎ መጥቶ ራሱን አንቺ ሂጂ እሺ ማሪ ያጠራ ሞልቷል። እቺ ለጠፍን ቢሮ ሰው አንቺ ለችግር እንዳይመጣ ሳውዲ ስለምት እቺ ገላታለች። እዚህ ጋር በፎቶ ላይ የምትመለከቷት ግለሰብ መዲና ሪከርድ አድርጉልኝ ወዶቼ። እዚህ ጋር በፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። ቢሮ ነው የምትሰራው። አስተርጓሚም ደላላም ናት። ትናንትና እዚህ ነበረች። እየጠየቅናት ነበር ጥያቄዎች። በጥያቄዎች ስናፋጥጣት ወገቤን ደከመኝ፣ ዲስካ ያመኛል ምናምን ብላ ኒቃሚስት ነኝ ብላ ፊቷን አልከፈተችም ነበር። እንደዛም ሆኖ እኔ አምኛት ኒቃሚስትነቷን ሪስፔክት አድርጌ በኒቃም ብቻ በቪዲዮ እንድታወራ ፈቅደንላት ነበር። ዛሬ ስልኳን ዘግታ ኢሞ ላይ ብሎክ አድርጋን ጠፋች። እቺ ልጅ ለአባይነሽ ህይወት ተጠያቂ ናት። ሪከርድ አድርጉት። እስካልመጣሽ ድረስ ፎቶሽ አይነሳም። መዲና ስልክ መዝጋት መፍትሄ አይሆንም። የቀጥታዋንም ዘጋች። ዋትሳፕ ላይ ቮይስ እያደረኩ አትመልስም። ኢሞ ላይ ብሎክ አደረገችው ሙባረክን። ትናንትና ኒቃሚስት ነኝ ስትል ኦኬ፣ እኔ መኩ ኒቃሟን ትክፈት እያለ እየተከራከረ ነው። ይሄ ሃይማኖቷ ነው፣ ሪስፔክት እናድርግላት። እውነትም ኒቃሚስት። አሁን አቡ ዳውድ እንዲመጡ አደርጋለሁ። ይምጡና የሚያውቁትን ነገር ይንገሩ።
ኤምባሲ ፓስፖርቷን እናስተላልፋለን። ቆይ እኔ ሳውዲ ስልክ እስኪ እየተደወለልኝ ነው። ተቀበረች ራሱ ተቀበረች ተባለ እንጂ ማለት ነው። እንደተቀበረች ራሱ እኮ አላረጋገጠችም። እቺ ሴትዮ ትክክል መሞቷንስ ዴት ሰርተፍኬት ግን ልከውልኛል። የሞት ሰርተፍኬት በአረብኛ ለቻት ጂቢቲ ልኬው። ቆይ አንዴ ጋይስ ትንሽ እንጠብቃት፣ ምክንያቱም ትናንትና በዚህ ሰዓት ኤምባሲ ሄዳለሁ ብላ አልነበረ። ስለዚህ እንዳለችው ኤምባሲ ገብታ ከሆነ ስልኳን ዘግታ የገባችው እንጠብቃት ትንሽ። ለዛን ያነሳ ነው ፎቶን። እንጠብቃት ትንሽ እንጠብቃት።